የተንቀሳቃሽ ገንዘብ መለያ ማለት የኪስ ቦርሳውን በስልክዎ እንደመያዝ ማለት ነው። በተንቀሳቃሽ ገንዘብ የባንክ ሂሳብ ሳይኖሮ ለሰዎች ገንዘብ መላክና መቀበል እንዲሁም ስልክዎን ብቻ በመጠቀም ክፍያዎችን መፈጸም ይችላሉ። ጥሬ ገንዘብ ከመያዝ በተቃራኒ ለተለያዩ ነገሮች ክፍያዎችን ለመፈጸም ቢፈልጉ ገንዘብ ተሸክሞ መዞር አይጠበቅብዎትም። ይህ ማለት ተንቀሳቃሽ ገንዘብ የበለጠ ቀላል፣ ፈጣንና ደህንነቱ የተጠበቀ ነው ማለት ነው። ለተንቀሳቃሽ ገንዘብ ይመዝገቡና በጥንቃቄ ይጠቀሙበት። ከአሁን ቀደም የተንቀሳቃሽ ገንዘብ መለያ ከሌሎት በቅድሚያ ከስልክ አገልግሎት አቅራቢያው ሲም ካርድ ያስፈልግዎታል። ሲም ካርድ ካወጡ በኋላ የተንቀሳቃሽ ገንዘብ ወኪሎ ለተንቀሳቃሽ ገንዘብ እንዲመዘገቡ ያግዞታል። በሚቀርብልዎ ቅጽ ላይ የተወሰነ የግል መረጃ መሙላት ሊኖርብዎ ይችላል። ለተንቀሳቃሽ ገንዘብ ለመመዝገብ የመታወቂያ ሰነድ ወይም ለምሳሌ ፓስፖርት፣ መንጃ ፍቃድ፣ የቀበሌ ዲጂታል መታወቂያ ወይም የመራጮች ካርድ ያስፈልግዎታል። በተንቀሳቃሽ ገንዘብ መጠቀም ወይም መክፈል ለመጀመር በአገልግሎት አቅራቢያ ወኪሎ ወይም ያሉበት ሀገር ላይ በመመስረት በተወሰኑ ኤቲኤሞች ወደ መለያዎ ገንዘብ ማስገባት ይኖርብዎታል። ወደ መለያዎ ገንዘብ ለማስቀመጥ ወይም ከመለያዎ ገንዘብ ለማውጣት በሚፈልጉበት ጊዜ ሁሉ ወደ ወኪሎ ይሄዳሉ። እነዚህን እርምጃዎች ከጨረሱ በኋላ የተንቀሳቃሽ ገንዘብ መለያ ይኖርዎታል። እናም በተንቀሳቃሽ ገንዘብ መጠቀም መጀመር ይችላሉ። የእርስዎ ፒን ቁጥር የተንቀሳቃሽ ገንዘብ መለያ ሲፈጥሩ የሚሰጠው የግል ቁጥር ነው። ይህን በጥንቃቄ መያዝና ይህን ቁጥር ለማንም ሰው ለተንቀሳቃሽ ገንዘብ ወኪሎች ወይም ለደንበኛ እንክብካቤ ሰራተኞችን ቢሆን እንኳን እንዳያጋሩ ይጠንቀቁ። ፒን ሳያስገቡ ማያ ገጽዎን ቢደብቁና ጣቶችዎን ቢሸፍኑ የተሻለ ነው። ሌላ ሰው የእርስዎን ፒን አግኝቶ ይሆናል ብለው ካሰቡ እንዴት መለወጥ እንደሚችሉ ለማወቅ የተንቀሳቃሽ ገንዘብ ወኪሎን ያነጋግሩ። እንደ አገልግሎት አቅራቢዎ የሚለያይ ሆኖ በተንቀሳቃሽ ገንዘብ የሚከተሉትን ማድረግ ይችላሉ። በጣም ርቀው ለሚኖር ቤተሰብ ወይም ጓደኞች ገንዘብ መላክ፣ በአካባቢዎ ለንግድ ተቋማት ወይም ለነጋዴዎች መክፈል፣ ለዚህም ገንዘብ ይዞ መዞርን ማስቀረት፣ የአገልግሎት ክፍያ ወይም የትምህርት ቤት ክፍያዎችን ወዲያውኑ መክፈል፣ ከአገር ውጭ ላሉ ሰዎች ገንዘብ መላክና ከእነርሱም መቀበል፣ በተለያዩ ንግድ ተቋማት ለሚቀርቡ ዕቃዎችና አገልግሎቶች ክፍያ መፈጸም፣ ለቁጠባዎችዎ ወለድ ማግኘት፣ ብድር መውሰድ። ተንቀሳቃሽ ገንዘብ ግብይትዎን ቀላል፣ ፈጣንና ደህንነቱ የተጠበቀ ያደርገዋል። አሁን ሊሞክሩት ይፈልጋሉ? ከተንቀሳቃሽ ገንዘብ ማግኘት የሚችሉትን ማግኘት እንዲጀምሩ በተቻለ ፍጥነት የአገልግሎት አቅራቢውን መደብር ይጎብኙና መለያውን ይፍጠሩ።